እዛች ጋር ስሜት ደግሞ እንዳይቋረጥ ከባድ ነገር ነው። እኔ ማለት የሰው ልጅ 5 የስሜት ህዋሳት አሉ። ከነዛ ውስጥ ደግሞ ስድስተኛው ደግሞ አልገባ ሰው በሌላ ነገር እንዳይተረጉምብኝ ብዬ እንትን አላልኩኝ እና የሩታ ስራ እንዳያቸው ቤተሰቦች እና ከማቴዎስ ጋር ይጣላል ነው አንዴ ስራ እንዳያቸው እና ምናምን نعم ይሄ ልጅ አይደለም ስሜ ማለት ምርጥ የሆነ ይስሐቅ ያዕቆብ ማለት ገባ ግጥም የመሰለ ስም ያለኝ ልጅ ይስሐቅ ያዕቆብ ብለህ ጥራኝ። ባታቆላምጠኝ እንኳን ይስሐቅ ሲጀመር ስሙ ራሱ ብቻውን የተቆላመጠ ነው። ይስሐቅ ብለህ ጥራኝ። ቀጥል። ይሄ ልጅ አሁን ነው አሁን ለዚህ እስካለው ለዚህ እስካለው አሁን ታናሪ እንዴት ነው? ትናንትና ደስተኞች ነበራችሁ? በእኔ ፕሮግራም እንዴት ናችሁ? እጅግ በጣም ደስተኞች ነበርን። ቆንጆ ቆይታ አሳልፈናል። ጥሩ ታይም አሳልፈናል እና ደግሞ ገብተን ታይም አሳልፈናል። ቴንኪው ማኪ፣ አንተን በዚህ አጋጣሚ እጅግ በጣም በነገራችን ላይ ጥሉ ጥል ነው። ጥሉን በኋላ እንቀጥሏለን። ገባችሁ? ስራ ነው ብሎ ማለት የስራ እንደ ስራ አለ ማለት አንዳንድ ሰው በነገራችን ላይ ማቲ በጣም እናመሰግናለን። እንደ ስራ ሳይሆን እንደ ቤተሰብ ሆኖ በቃ ይሄ ደጋፊ ነው የሚመስለው ማለት ነው። ይሄ በዱባይ በኩል የሩታ አባት ነው እስክል ድረስ ማለት በዱባይ በኩል አላውቅም። እንግዲህ ለሁለት ያመረቱትን መሰለኝ እና ምንድን ነው ደጋሽ ቀኝ ማለት ስራው አለ። አሁን ሌላ ሰው ቢሆን ስራ ላይ ካስታወሳቸው አንዳንድ ሰው ስራ ነው ይሄ ነው የኔ የተሰጠኝ በቃ ይሄ ነው መሰራው። የፊታችን የሚደረገው ፕሮግራም ላይ ናርዲ ጃክ ፐርፊው የምታዩት ሁሉ ለወንድ 25 ለሴት 25 ነው የሚመጣው። ሜሪ ፒንክስ ሆነች። ሜሪ ፒንክ ተሳትፎ እንደምትገኝ እርግጠኛ ነኝ። ለ50 ሰው ነው ያመጣው። ለ50 ሰው ቀድሞ ለመጣ አንዳንድ ይሰራል እና ያው ሜሪ ፒንክ ኮርስ 4 ሰዓት ተኩል ዘራ ለዛ ነው ፈቀደና አንዳንድ እንዳለ ቁርሽ ለዛ ነው እሺ ይሳቅ ተቀበለው ነገ